ዛሬ በአንድ ጉዞ አራት ታዋቂ አዲስ አበባ መንደሮች እናያለን። ጉዟችን ከዘመናዊ ሲኤምሲን ጀምረና ወደ ጉርድ ሾላ እናመራለን። በመቀጠል በጃክሮስ አድርገን ገርጅ ድረስ ያለውን አስደናቂ ለውጥና የከተማዋን ውበት አብረን እንቃኛለን። ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምሰናበታችሁ እንደምንከረማችሁ እያልኩኝ አሪፍ ቦታዎችን እያሳየዋችሁ እያስጎበኛችሁ እንሄዳለን። አሁን የምንወጣው ከአየር መንገድ ግቢ ውስጥ ማህበሮች ወይም ደግሞ ከፊጋ አካባቢ ጋር ከሚገኘው አካባቢ ጋር ነው እየወጣን የምንገኘው። ይሄን አካባቢ ከዚህ በፊት የተወሰኑ ገጽታውን በደንብ አድርጌ ያሳይቻችኋለሁ። ግን መነሻችንን አድርገን የመጣነው ከሲኤምሲ አካባቢ ነውና ሲኤምሲ ምን ይባላል፣ አመሰራረቱ እንዴት ነው የሚለውን ነገር ደግሞ እያብራራውላችሁ አሁን እንቀጥላለን። ወደፊት ቀስ ያለን እየተጓዝን የሚያማምሩ አካባቢዎችን እያየን እየጎበኘን እንሄዳለን። መልካም ጊዜ በድጋሚ እመኝላችኋለሁ። ሲኤምሲ በአዲስ አበባ ውስጥ ከሚገኙት በጣም የታወቁና ዘመናዊ የመኖሪያ መንደሮች አንዱ ነው። ስያሜው የመጣው አካባቢውን መጀመሪያ አልምቶ ከነበረው ሲኤምሲ ከተሰኘው የጣሊያናዊ የግንባታ ድርጅት ስም ነው። በሲኤምሲ ውስጥ በርካታ ግርማ ሞገስ ያላቸው ቪላዎችና ዘመናዊ አፓርታማዎች ይገኛሉ። እንደ ፀሐይ ሪል ስቴት ያሉ ትላልቅ የቤት አልሚዎች አካባቢውን ቀይረውታል። የአዲስ አበባ ቀላል ባቡር መነሻና መድረሻ ጣቢያ ከሆኑት አንዱ ሲኤምሲ ነው። ይህም ወደ መሃል ከተማ የሚያደርገውን ጉዞ ቀለል ያደርገዋል። አካባቢው በዘመናዊ ካፌዎች፣ ምግብ ቤቶች፣ ሱፐርማርኬቶችና ሆስፒታሎች የተሞላ ነው። በርካታ ታዋቂ ዓለም አቀፍና የግል ትምህርት ቤቶች በዚህ አካባቢ ይገኛሉ። ሲኤምሲ ለንግድ ስራ እጅግ ተመራጭ እየሆነ መጥቷል። ትላልቅ የገበያ ማዕከላት እና የባንክ ድርጅቶች በብዛት ይገኙበታል። ይህም አካባቢውን የራሱ የሆነ ትንሽ ከተማ እንዲመስል አድርጎታል። አሁን የምንገኝበት ቦታ ይሄ በተለምዶ አሸዋ ሰፈር አካባቢ ነው የሚባለው። ወደ ፊጋ አካባቢ ስትመጡ ያለበት ቦታ ጋር ነን አሁን ያለነው ማለት ነው። እየሄድን የምንገኘው እንግዲህ የነዚህን አካባቢ የሰፈር ስያሜዎችን አመጣጦችን ነው ዛሬ እያብራራሁላችሁ የምንሄደው። ደግሞ በጣም እንደምትወዱት ተስፋ አደርጋለሁ። እናንተ ደግሞ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እያበረታታችሁኝ አሁን ደግሞ እየተቃረበን የምንገኘው ወደ ጉርድ ሾላ አካባቢ ነው። ጉርድ ሾላ ስያሜው እንዴት መጣ የሚለውን እንደገና ደግሞ የሰፈሩ አመሰራረት በብዛት በአጠቃላይ እየነገርኳችሁ እያብራራሁላችሁ እንሄዳለን። ጉርድ ሾላ አካባቢ ጋር ነን የምንገኘው። እንግዲህ እንደሚታወቀው ጉርድ ሾላ ወደ ሲኤምሲ አካባቢ ስትመጡ ያለው መሃል ላይ ወይም ደግሞ ከመገናኛ ስትመጡ ወደ ሲኤምሲ ማለት ነው እዛ ሳሊተ ምህረትን ሳትሻገሩ ያለበት ቦታ አካባቢ ጋር ነን የምንገኘው። ወይም ደግሞ እንደገና ደግሞ እዛ አካባቢ ኤልፎራ የሚባላል ከኤልፎራው ፊት ለፊት እዛ አካባቢ ነው ጉርድ ሾላ የሚገኘው። ስለሱ ሁኔታ ስላመሰራረቱ እሱን ደግሞ እየነገርኳችሁ እያብራራሁላችሁ ጉዟችንን እንቀጥላለን። በድጋሚ መልካም ጊዜ እመኝላችኋለሁ። አሁን ደግሞ በአዲስ አበባ እጅግ ስራ በዝቶበትና በታሪክ በሚታወቀው ጉርድ ሾላ አካባቢ እንገኛለን። ብዙዎቻችን ለስራ ወይም ለገበያ ወደዚህ እንመጣለን። ግን ይህ ቦታ ስሙ እንዴት እንዳገኘና ምን አይነት ታሪካዊ ቦታዎች እንደያዘ ያውቃሉን? ጉርድ ሾላ ስያሜውን ያገኘው ሾላ ከተባለ ትልቅና እድሜ ጠገብ ዛፍ ነው። በጥንት ጊዜ በአካባቢው ግዙፍ የሾላ ዛፎች ነበሩ። ጉርድ ሾላ የተባለበት ምክንያት ደግሞ በአካባቢው የነበሩ ትላልቅ የሾላ ዛፎች ቅርንጫፎች ተቆርጠው ወይም ደግሞ ተጎርደው ስለነበረ ቦታው ለይቶ ለማወቅ ጉርድ ሾላ እየተባለ ይጠራ ነበር። ከዚህ በኋላ ግን ጉርድ ሾላ ተብሎ የሰፈር ስያሜ ሆኖ ቀረ። ይህ አካባቢ በአፄ ኃይለ ሥላሴ ዘመነ መንግስት ወደ ዘመናዊነት መለወጥ የጀመረ ሲሆን በተለይ የግብርና ምርምር ማዕከል እዚህ መመስረቱ አካባቢውን የጥናትና ምርምር ቀጠና አድርጎት ቆይቷል። ጉርድ ሾላ አካባቢ የነበረንን ቆይታ ጨርሰን አጠናቀን አሁን ደግሞ እየተጓዝን የምንገኘው ወደ ጃክሮስ አካባቢ ጋር ነው የሚሆነው። ስለ ጃክሮስ አካባቢ ደግሞ በደንብ አድርጌ እየነገርኳችሁ እያብራራሁላችሁ ነው የምንሄደው። በነገራችን ላይ አካባቢ ይሄኛው ግንቡ የምትመለከቱት የወረቀት ፋብሪካ ነው። ይሄኛው እያየን እየተመለከትን የምንገኘው ማለት ነው። በስተቀኝ በኩል ያለው እንግዲህ ፊት ለፊታችን አድርገን የምንሄደው ወደ ጃክሮስ ነው። ስለ ጃክሮስ መሰረታዊ አመጣጥን በደንብ አድርጌ እነግራችኋለሁ። ከዚህ ቀጥሎ ሜታ የሚባል አለ። ሜታ በተለምዶ ሜታ ነው የሚባለው። ወደ እግዚአብሔር በመታስከድ አስፋልታለች። በዚህ ጋር ወደ እሷ ጋር ይሄን የምትመለከቱት ወደ እግዚአብሔር አካባቢ ነው። አሁን ወደ ጃክሮስ አካባቢ ጋር ደርሰናል። ስለ ጃክሮስ አመጣጥ መሰረታዊ ሁኔታዎችን እየነገርኳችሁ እያብራራሁላችሁ አሁን እንግዲህ ጉዟችንን እንቀጥላለን። አሁን ደግሞ ሌላኛው የአዲስ አበባ እንቁ ወደ ሆነ ሰፈር ይዣችሁ እጓዛለሁ። ይህ ቦታ ብዙዎቻችሁ ስሙን ብታውቁትም ውስጡ ያለውን ውበትና ጸጥታ ግን ላታውቁት ትችላላችሁ። አሁን የምንገኘው ጃክሮስ አካባቢ ነው። ስለ ስሙ አመጣጥ
ስለ ቤቶቹ አሰራርና ለምን ለኑሮ ተመራጭ እንደሆነ አብረን እናያለን። ጃክሮስ ስያሜውን ያገኘው አካባቢ መጀመሪያ አልምቶ ከነበረው ጃክሮስ ከተሰኘ የሪል ስቴት አልሚ ድርጅት ስም ነው። ልክ እንደ ሲኤምሲ ሁሉ የኩባንያው ስም የሰፈር መጠሪያ ሆኖ ቀርቷል። ከ20 እና ከ25 ዓመት በፊት ይህ አካባቢ ባዶ ሜዳና የእርሻ መሬት ነበረ። ሆኖም ግን የታቀደ መኖሪያ መንደር ሆኖ በመገንባቱ በአዲስ አበባ ካሉ ጥቂት ስርዓት ያለው ሰፈሮች ካላቸው ቦታዎች አንዱ ለመሆን በቅቷል። ጃክሮስን ልዩ የሚያደርጉት ጃክሮስን ከመሃል ከተማ ግርግር ወጣ ያለ ለቤተሰብ ኑሮ እጅግ ሰላማዊ የሆነ ቦታ ነው። መንገዶቹ ብዙ መኪና ስለማይበዙባቸው ለልጆች ጨዋታና ለምሽት የእግር ጉዞ ምቹ ናቸው። በዚህ ሰፈር ውስጥ ያሉት አብዛኛዎቹ በዲዛይን የተቀራረቡ እና የተዋቡ ናቸው። ይህም ለሰፈሩ ልዩ ውበት ሰጥቶታል። ከሲኤምሲና ከሀያት መንደር ጋር ቅርብ በመሆኑ የባቡር አገልግሎትንም ሆነ ዘመናዊ የገበያ ማዕከላትን በቀላሉ ለማግኘት ያስችለዋል። በጃክሮስ ግቢ ውስጥ ብዙ ዛፎችና አበቦች ስላሉ አየሩ ንጹህና ለጤና ተስማሚ ነው። ስለ ጃክሮስ መሰረታዊ አመጣጥ በደንብ አድርጌ ነግራችኋለሁ፣ አስረድቻችኋለሁ። አሁን እንግዲህ እየተጓዝን የምንገኘው ደግሞ ወደ ገርጂ ይሆናል። አሁን የምንገኝበት ቦታ ፊት ለፊት ወደ አሁን እንግዲህ ያለንበት ቦታ ያው ጃክሮስ አካባቢ ነው። ጃክሮስ ማብራቱን ከተሻገርን በኋላ ነው ያለነው። ገርጂ ማብራት ኃይል የሚባልበት አካባቢ ጋር ነው። ፊት ለፊት እንግዲህ ወደ ቶቶት የሚያስኬዱ አስፓልት ነው። እዚህ ጋር በፎቁ ጋር ላር በሱ ጋር እንዞርና ወደ በዚህ ጋር እንዞርና ወደ ገርጂ የሚያስኬደውን አስፓልት ይዘን እንገባለን ማለት ነው። ፊት ለፊት እንግዲህ ወደ ቶቶት ወደ አንበሳ ጋራጅ የሚያስኬደው አስፓልት ነው። እሱን ትተን ወደ ውስጥ ወደ ገርጂ ዞረን እንገባለን። ገርጂ አካባቢ ደግሞ ያለውን ሁኔታዎችን አመጣጡ መሰረታዊ አመጣጡን ደግሞ እየነገርኳችሁ እያብራራሁላችሁ ነው የምንሄደው። አሁን ይሄ በስተግራ በኩል የምትመለከቱት ታክሲ ተራው ነው። እዛ አካባቢ ገርጂ የሚገኘው ታክሲ ተራው ነው። ይሄ እያሳየኋችሁ እያስመለከትኳችሁ የሚገኙ በጣም አሪፍ ሱቆች፣ ሬስቶራንቶች የሚገኙበት ሰፈር ነው። እንግዲህ ገርጂ ስለ ገርጂ ሁኔታውን መሰረታዊ አመጣጡን ደግሞ እየነገርኳችሁ ወደፊት እንጓዛለን። አሁን ደግሞ ወደ አንዱ ስራ የበዛበት በልማት የደመቀና ለኑሮም ለንግድም እጅግ ተመራጭ ወደ ሆነ ሰፈር ይያችሁ ጓዛለሁ። አሁን የምንገኘው ገርጂ ነው። ገርጂ ስያሜውን ያገኘው ገርጂ ከተባለ የአካባቢው የጥንት ነዋሪ ስም እንደሆነ ይነገራል። በጥንት ጊዜ አካባቢው በብዛት በግብርናና በከብት እርባታ የሚታወቅ ክፍት ቦታ ነበር። ይሁን እንጂ ባለፉት 30 ዓመታት ውስጥ ገርጂ በአዲስ አበባ ፈጣን እድገት ካሳዩ ሰፈሮች ቀዳሚውን ስፍራ ይይዛል። በተለይ የመንግስት ቤቶች በ1980ዎቹ እና 90ዎቹ አጋማሽ ላይ መገንባታቸው አካባቢውን የብዙ ነዋሪዎች መዳረሻ አድርጎታል። በ2026 በአዲሱ የኮሪደር ልማት ገርጂ ሌላ ገጽታ ለብሳለች። መንገዶች ሰፍተዋል፣ የቆሻሻ ማፍሰሻዎች ተስተካክለዋል እና አካባቢው ለተጓዥ እጅግ ማራኪ ሆኗል። ይህ ደግሞ በገርጂ ያለውን የቤትና የንግድ ቦታ ዋጋ በከፍተኛ ሁኔታ ሰቅሎታል። እንግዲህ አሁን ስለ ገርጂ የተወሰነ አመጣጡን ያወቃችሁ የተረዳችሁ ይመስለኛል። በአጠቃላይ ስለ ሲኤምሲ ነግራችኋለሁ፣ ስለ ጉርድ ሾላ አመጣጥ አመሰራረት ነግራችኋለሁ፣ ስለ ጃክሮስ አመሰራረት ነግራችኋለሁ። አሁን ደግሞ ስለ ገርጂ አመሰራረትና አሰፋፈር ሁኔታውን በደንብ አድርጌ የነገርኳችሁ ያብራራሁላችሁ ይመስለኛል። አሁን የምንገኘው እንግዲህ ገርጂ አካባቢ ነው። ገርጂ የተወሰነ ገጽታዋን ይሄንን ይመስላል። አሁን እንግዲህ እየተቃረበን ያለ ነው ገርጂ አካባቢ ሮባ የሚባልበት አካባቢ ጋር ነው የምንገኘው። ይሄኛው ደግሞ ፊት ለፊት የምትመለከቱት ሰንዴ ማርኬት ወይም ደግሞ እንደገና ደግሞ ገበያ አለ። እዛ አካባቢ ሮባ ዳቦ ቤት አካባቢ ጋር ገበያ አለ። እሱን ነው እንግዲህ እያሳየኋችሁ እያስመለከትኳችሁ የምትገኘው። ይሄ የምትመለከቱት ድንኳን እሱን ነው እንግዲህ አሁን ፊት ለፊት ነው የምንሄደው። ወደ ላይ ስትሄዱ ወደ ገርጂ ወደ ዋና ወደ ውስጥ የሚያስኬዳችሁ ወይም ደግሞ ወደ ኢምፔሪያል የሚያስኬድ ነው። በስተቀኝ በኩል ስትታጠፉ ወደ ኢምፔሪያል የሚያስኬድ ነው። እኛ ፊት ለፊት አድርገን ወደ ቪአይፒ ወደ ቦሌ ወደ ኤርፖርት የሚያስኬደውን አስፋልት ይዘን የምንሄደው። እንግዲህ ያለንበት ቦታ ይሄ የምትመለከቱት ሮባ የሚባል በተለምዶ ሮባ የሚባልበት አካባቢ ነው። ልክ እንደሄዳችሁ ደግሞ በፎቁ ጋር ወደ ውስጥ ገባ ስትሉ ቅዱስ ጊዮርጊስ ቤተክርስቲያን አለ። ገርጂ አካባቢ ማለት ነው። ጊዮርጊስ ቤተክርስቲያንን ታገኛላችሁ። አሁን እንግዲህ
የምንገኝበት ቦታ መሃሉ የገበያ ቦታ ነው። አሁን ይሄ የምትመለከቱት ገርጂ አካባቢ ገበያ የሚገኝበት ገበያ የሚገበያዩበት ቦታ አናቱ ወይም ቦታው ይሄኛው ነው የምትመለከቱት ሮባ አካባቢ ነው። ሮባ አካባቢ ስትመጡ የገበያ ቦታ ወይም ደግሞ ወደ ቅዱስ ጊዮርጊስ ቤተክርስቲያን አካባቢ ጋር ስትመጡ ነው። ከሰኞ እስከ ዓርብም ልክ እንደዚህ ነው። ቅዳሜና እሑድ ደግሞ የተወሰነ በዛ ይላሉ መሰለኝ። እንግዲህ አሁን እየተመለከትን ያለ ነው ገርጂ አካባቢ ነው። እኛ የምንሄደው ወደ ቪአይፒ አርገን ነው፣ ወደ ቪአይፒ ወደ ኤርፖርት አርገን ነው የምንሄደው። እስካሁን የነበረን ቆይታ ይሄንን ይመስላል። እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱ በትህትና እየጠየቅኳችሁ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እመኝላችኋለሁ።